እንኳን የብሩክ ነው ቢባል ሃይሚ ካንቺ ጋር መለያየት አልፈልግም እሱ ነው የሚወጣ ልጁ የኔ ቢሆን እንኳን እኮ እያልከኝ ነው። እኔ እንደዚህ አይነት ሸክም መሸከም አልፈልግም። በቃ እኔ አንተ ልጅ ኖሮህ ምናምን ልጁ እንኳን ያንተ ቢሆን እኔ ካንተ ጋር ቀጥዬ ምን አይነት ህይወት ልመራ ነው? ብሩኬ አብረን እንቀጥል እኮ ነው የምልሽ። አልችልም። ጥርጥር ውስጥ አትግባበና በእናትህ ብሩክ። ለምን ቅመም ይቻላል? ብሩክ አልችልም። ስለምወደው ነው ለምወደው ሰው ምንም ነገር ባደርግ እያለች ነው። እኔም እኮ እወድሃለሁ አይደል? እንዲሰማኛል እኮ እንዴ ብሩክ። ዛሬ ደግሞ ጥርጥር ውስጥ ገባ ብሩክ። ለምን ደከመኝ ብሎ እንዴ የኔ አይደለም ልጁ 100% እርግጠኛ ነኝ እያለው ነበረ። በዛው ብትቀጥል እኮ ይሻላል የኔ አባት። ያንተም ይሁን ያንተም ካልሆነም ችግር የለም። በቃ አሁን እኮ 2 ቃል እየተናገርክ ነው። እኔ ጥርጥር ውስጥ ነኝ እንደዚህ ነኝ ከምትለው ዝም ብለህ አላቅም። ልጁ የኔ አይደለም እንዳልከው በፊት በዛው ብትቀጥለው የተሻለ ነው ብዬ አስባለሁ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ዋላችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ውድ ቤተሰቦች ቪዲዮ ሲጀምሩ ላይክ መጫን ጀምሩ እና በጣም ነው የሚያሳዝነው። ማርያምን እንጃ ብቻ እኔ የዛሬው ላይ ኖቱ ስነግራችሁ ብሩክ ሀሳቡን ቀይሮ ምንድነው ልጁ እስኪወለድ ድረስ የኔም ካልሆነ የኔም ቢሆንም ባይሆንም እኔና አንቺ መቀጠል አለብን ብሎ የሆነ ጥርጥር ውስጥ ታውቃላችሁ፣ ራሱን የጠረጠረ ምናምን ተወሳገብኩ ምናምን ይላልና ከዚህ በፊት ግን ልጁ የኔ አይደለም 100% እርግጠኛ ነኝ ስለው ነበርና በዛው ብትቀጥል ኖሮ ምን አለ? በዛው ብቀጥል ኖሮ ምን አለ? አይሚ ደግሞ አሁን ምን እያለች ነው? አሁን አንተ እየተጠራጠርከ ካንተ ጋር አምኜ መቀበል አልችልም፣ ይከብደኛል። ከዛ በኋላ ደግሞ እሱ አንተ እኔ አላረኩም እንደዛ ነገር ውስጥ አልገባውም ልጁ እኔ አይደለም ብሎ 100% ራስን ካሳመንከው አብረን እንቀጥላለን እያለች ነው። እውነት ነው የሷ። አሁን ለምሳሌ ማናችን ሴት ስትሆኑ ብዙ ነገር እኮ ነው የሚሰማችሁ። ማርያምን እኔ ሃይሚ ቦታው ሲያስበው በጣም ነው መከብዳት በጣም። ምክንያቱ አንድ ሰው የማጠብቁ ነገር አሁን ለምሳሌ እኛ ብሩኬ ላይ አንድ ቀንም ጠብቀን አናቅም። እንደምታውቁ ከሆነ እኔ እንደማውቀው ብሩኬ ልጅ ይኖራል፣ አንዳንድ ግንኙነት ከሴት ጋር ፈጽሟል ብዬ የእውነት አቅም ብዬ በ10 ጣት እፈርም ነበረ ለብሩኬ ማለት ነው። ገባችሁ አይደለም? ሃይሚም እንደዛ ነው። እሷ እንግዲህ 100% አምና ወዳ አንድ ቤት ውስጥ የምትኖር ሰው ዛሬ ተነስቶ ልጅ አለው እርጉዝ ነኝ እንደዚህ ሲባል በጣም ነው የምከብዱ። ሲቀጥል ደግሞ እነሱ ገና 4 ልጆች ወልደን እንደዚህ ሆነን እያሉ የነበሩ ሰዎች ናቸው። እና ያ ነገሮች ወደ ኋላ መለስ ብላ ስታስበው ልጅ በጣም ነው የሚከብዳት። የምር ኮሜንት አንብቤ ነበረ። ችግር የለም ሃይሚ እንደዛ ይሁን ብሩኬ አሁን ልጁ የኔም ሆነ የኔም አልሆነ አብረን እንቀጥል አንለያይም የሚለው ነገር ሶኬንም ደስ ብሎኛል። መለየት የለባቸውም። ነገር ግን ሃይሚ አታካብጂ፣ ነገሩን ቀለል አድርጊ፣ ያለፈ ያልፈዋል የምትሉ ሰዎች በጣም ብዙ ነው ኮሜንት ላይ። ግን ሊሆን አይችልም። ቅር ማለቷ አይቀርም። እውነት ይሰማታል። የሆነ ስሜት በጣም ነው መከብዳት። እሱ አዎ ማገዝ ያለበት ልጁ 18 ዓመት እስኪሞላ ድረስ ያግዛል፣ ችግር የለም ያበይ ያለበት ቦታ። ሲቀጥል ደግሞ በቃ በህግ ራስ ልጅ ከእናት ጋር ነው የሚያድጉ። ገባችሁ አይደልና? ብሩኬ ደግሞ ልጅቷን አይፈልጋትም። እዚህ ጋር ደግሞ ደስ የሚለው ነገር ይሄ ነው እና ልጁ ተወለደም አልተወለደም ከሃይሚ ጋር መለየት አልፈልግም፣ ከአንቺ ጋር መቀጠል ነው የምፈልገው እያለ ነው። እሷ ደግሞ አምኜ መቀበል አልችልም እያለች ነው። ተወልዶ
ነገሮች እስኪጣራ ድረስ ዝም ብሎ የኔ አይደለም በቃ ብሎ ኖሮ እኔ ደስ ይለኛል። የኔ አይደለም ልጁ ሀይሚ ኢማንኝ እኔ አይደለም ይሄ ልጅ ብሎ በዛው ደምድሞ ቢሆን ሀይሚም እንግዲህ እየተቀበለች ነበር። ዛሬ ደግሞ ወደ ጥርጥር ውስጥ አድርጋለሁ ወይንስ አላደረኩም ነገር ውስጥ ገባ። ዛሬ ደግሞ ብሩክ ማለት ነው ሁለት ነገር አደረገ። አሁን ገባችሁ አይደለም? ባለፈው 100% እርግጠኛ ነኝ የኔ አይደለም ስሎ ነበረ። ዛሬ ደግሞ እንደዚህ ሲል በጣም ነው ከብደው ውድ ቤተሰቦቼ ሆኖ ሲያለው ግን ሀይሚን እንደምከብዳት እርግጠኛ ነኝ። ይከብዳታል። አምና መቀበል እንዴት ሊሆን ቻለ? እንዴት እንዲህ ያደርጋል በሚለው ነገር የሆነ ጥርጥር ውስጥ ጭንቅላታ ላይ ይጫወታል። ምክንያቱም ሴት ልጅ ነን። የእኛ ሴቶች ትንሽ ነገር ያስደስተናል፣ ትንሽ ነገር ያስከፋናል እና እሱ ደግሞ መለየት አይፈልግም ከእሷ ጋር፣ እሷም አትፈልገውም። ግን አውቃ ነው እንለያየ ምናምን የምትለው ነገር እኔ አልወስድም። ምክንያቱም መለያየት እንኳን እንለያዩ እንኳን ምለው ሁለቱ ብለያዩ ራሱ ቤተሰብስ ጋሽዬ እንደምለው አታችኋል። ትላንትና ብፈጠርስ ምን ችግር አለ? በስህተት ነው እናሳድጋለን ምን ችግር አለ እያለ ነበር ጋሽዬ ራሱ እንኳን አይሚንተውና ማለት ነው። በዛ አይን ደግሞ ስታው እናት የብሩክ እናት ታውቃላችሁ ሙሽዬ ምን ያህል ልጅ እንደምትወድ። ስለዚህ ምንም መጨነቅ ምናምን አያስፈልግም። ይሄ መጨነቁ አስፈላጊ ነው ብዬ አላስብም። እና በጣም ነው የሚያስጠላ፣ የምር በጣም ነው የሚያስከፋ። እና ብሩኬ ደግሞ ነገሮችን ቀለል አድርጎ አንድ ቃል ተናገር፣ ሁለት አታድርጉ። ሀይሚዬ ደግሞ ምንም ችግር የለም እውነት ማለት አንድ ቤት ውስጥ አትኖሩ። ልጁ ከእናቱ ጋር በወር ብር ነው፣ ሌላ ምንድን ነው? ትራንስፈር ማድረግ ነው። ከእሷ ጋር የሚያገናኝ ነገር የለም። እና እንደዛ ነው። ነገሮችን ቀለል ማድረግ ይሻላል። ለሁሉም ነገሮች ቀለል ስናድርገው ነው መልካም ነገር የሚመጣና የኔ እናት አታልቅሺ፣ መልቀስ የለብሽም። እንግዲህ ተናዳ ነው ጥላ ሄደችውና እዩት እስቲ ማርያምን አዛዝኑ። በጣም ነው እኮ የሚያዛዝኑ። እኔ አንጀቴን ነው የሚበሉኝ። እግዚአብሔር መለየቱ እንኳን ተውና ስለመለየት ማውራት የለባቸው። የዚህ ምድር እድል ደግሞ ከባድ ናት። የት እንደምትጥለን ታነሳን አናውቅም። እና ሀይሚዬ ፈጣሪ ብርታቱን ይስጥሽ። መናደድም የለብሽም ማጥፋትም የለብሽም። እግዚአብሔር ያለው ነው የሚሆነው። ካወቅሽው በቃ ከምትወጂ ሰው ከምትለያዩ ነገሮችን አምነሽ መቀበል ይሻልሻል። የነውት ፈለገ ነገር ቢመጣ ከመለያየት ነገሮችን ቀለል አድርገን አምነን ስንገባበት ቀላል ነውና እንደዛ ነው። ይሄ ደግሞ ይሆናል አይሆንም የሚለው ነገር ስለሆነ በጣም የሚከብደው ውዶች እና እንደዛ ነው እላችኋለሁ። እስከ ቪዲዮ መጨረሻ ስለነበራችሁ ወዳችኋለሁ። አይዞ ብሩኬ አታስቡ፣ ሁሉም ለበጎ ነው።